بسم الله الرحمن الرحيم. الحمد لله وحده، والصلاة والسلام على من لا نبي بعده، وعلى آله وصحبه ومن اهتدى بهداه واستنى بسنته إلى يوم الدين. أما بعد، فأحييكم بتحية الإسلام الخالدة، تحية أهل الجنة في الجنة، وهي السلام عليكم ورحمة الله وبركاته. يقول الله جل وتعالى: وذكر فإن الذكرى تنفع المؤمنين. ማስታወስ አማኞችን ይጠቅማቸዋል ይላል አላህ ጀለ ወተዓላ። ሰየዘከሩ መን የኽሻ ወየተጀነቡሃ አልአሽቃ። አላህን የሚፈራ ሰው ይገነዘባልና ይላል። እንደዚሁም ደግሞ ፈዘክር ኢን ነፈዐቲ ዚክራ፣ ማስታወስ የምጠቅም እንደሆነ ነው። ለምን የማይጠቅማቸው ሰዎችም አሉ። ወማ ቱግኒ አልአያቱ ወኑዙሩ ዐን ቀውሚን ላ ዩእሚኑን። ከመሰረቱ በአላህና በእንዲሁም በቁርአን በሐዲስ በትክክል ያላመኑ ሰዎችን ብትገስሳቸው አይቀበሉም፣ ለእነሱ አልጠቅማቸውም ስላለ ተዝኪራ የሚጠቅመው ለሚያውቅ አላህን ለሚፈራ ስለሆነ አካል ነው። እንግዲህ ተዝኪራ ስንል ለማያውቀው ተዕሊም ይሆናል፣ ለሚያውቀው ደግሞ ማስታወስ። ተዕሊም ከሆነ አጠቃላይ ማስተማሩ ብቻ ነው። ስለዚህ በአላህ ፍቃድ ኢንሻአላህ ተዓላ ማስታወስ ነው የፈለጉት። ዛሬ የመጣሁት ርዕስ ኡሱል አልዓቂደት አልኢስላሚያ፣ የኢስላማዊ እምነት መሰረቶች፣ አርካን አልኢማን፣ አርካን አልኢስላም ብለን የምንላቸው የእምነት መሰረቶች አሉ። ሁሉም የሚያውቀው ትንሹም ትልቁ ጠንቅቆ የሚረዳው ውስጡን ዝርዝሩን የአላህ የወፈቀው ብቻ ሌላው አይታወቅም። ይህ ርዕስ ጠንከር ያለ ርዕስ ነው። ለምን ከተባለ የእያንዳንዱ ሰው የእምነቱ መሰረት የሚለካበት ነው። በትክክል አምኗል አላመነም፣ አማኝ ነው ከሃዲ ነው የሚለው የሚረጋገጥበት ከእነዚያ መሰረቶች መካከል እነዚህ ስድስቶቹ ቁጥር አንድ ላይ የሚቀመጡ ናቸው። እነዚህ ላይ ችግር ካለበት አንድ አማኝነቱ ጥያቄ ነው። ስለዚህ አነ ኡሱል አልዓቂደት አልኢስላሚያ ምንድናቸው ከተባለ هي الإيمان بالله وملائكته وكتبه ورسله واليوم الآخر وبالقضاء والقدر። እነዚህ ስድስቶቹ መሰረት ናቸው። ሕፃን እያለ ማንኛውም ልጅ በሕፃንነቱ እንዲል የሚደረጉ ነገራቶች ናቸው። ተግባር ላይ ልዩነት የተለያየ እና وهذه الأصول دلت عليها نصوص كثيرة من الكتاب والسنة وأجمعت عليها الأمة. فالقرآن كحديث እጅግ በጣም ብዙ ማስረጃ ሊጠቀስበትና ሊዘረዘርበት የሚችል ርዕስ። ኡመቱ በአጠቃላይ ኡመቱ ሙሐመድያ ብቻ ሳይሆን ከነቢዩም ዓለይሂ ሰላቱ ወሰላም በፊት የነበሩ ህዝቦች ሲማሩት ነቢያቶቻቸው ሲያስተምሩት የነበረው ርዕስ ነው። ኢጅማዕ አለበት። በሆነ ክፍለ ዘመን ብቻ መጥቶ የተሰጠ አስተምሮት አይደለም። ከድሮም ከመልእክተኛው በፊት የነበሩ መልእክተኛዎች ሲወረድላቸው ከነበሩ መልእክቶች መካከል በዋናነት እነዚህ ይገኛሉ። እንደ ማስረጃነት ነካ ለማድረግ ከተፈለገ የቁል አላሁ ጀለ ወተዓላ ليس البر أن تولوا وجوهكم قبل المشرق والمغرب ولكن البر من آمن بالله واليوم الآخر والملائكة والكتاب والنبيين وآتى المال على حبه ذوي القربى واليتامى والمساكين الآية.